በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቀድሞ ክፍለ ጊዜ ስለ ቅዳሴ ምንነት፣ ቅዳሴን ማን እንደመሰረተው እንዲሁም የሥርዓተ ቅዳሴ እዚህ ደረጃ መድረስ ከምን እንደመጣ የመሳሰሉትን ትምህርቶች ወስደን ነበረ። በዛሬው ዕለት የምንመለከተው ልዑካን ካህናት ምሳሌነታቸው ምንድነው፣ በቅዳሴ ሰዓት የሚኖራቸው ግብር ምን ይመስላል፣ እንዲሁም በተጨማሪ የቅድስት ቤተክርስቲያናችን ክፍላት ስንት ናቸው፣ በእነዛስ ምን ይደረጋል፣ በተጨማሪም የንዋያተ ቅድሳት ምሳሌነታቸው ትርጉማቸውና በቅዳሴ ሰዓት የሚያገለግሉበትን ግብራቸውን የምንማር ይሆናል። የልዑል እግዚአብሔር እርዳታ ከሁላችን ጋር ይሁን። በዛሬው ክፍለ ጊዜያችን የቅድስት ቤተክርስቲያን ክፍላት ስንት እንደሆኑ፣ በእነዚያስ ክፍላት ምን እንደሚደረግ፣ እንዲሁም በተጨማሪ ልዑካን ካህናት፣ ዲያቆናት ምሳሌነታቸው ምን እንደሆነ፣ በቅዳሴ ሰዓት የሚኖራቸው ግብር ምን እንደሆነ፣ እንዲሁም በቅዳሴ ሰዓት የምንጠቀማቸው ንዋያተ ቅድሳት ምሳሌነታቸው፣ በቅዳሴ ሰዓት የሚኖራቸውንም ግብር የምንማር ይሆናል። የልዑል እግዚአብሔር እርዳታ ከሁላችን ጋር ይሁን። ከቤተ ክርስቲያን ክፍላት መካከል አንዱ ቤተልሔም ነው። ቤተልሔም የስሙ ትርጉም የህብስት ወይም የዳቦ ቤት ማለት ነው። በዚህም ዲያቆናት ለጌታችን ቅዱስ ሥጋና ክቡር ደም የሚሆነውን ህብስትና ወይን የሚያዘጋጁበት ቦታ ነው። በመጽሐፍ ቅዱስ የተመለከትን እንደሆነ ጌታችን አምላካችን ኢየሱስ ክርስቶስ የተወለደው እስራኤል ውስጥ በምትገኝ ቤተልሔም በምትባል ቦታ ላይ ነው። ይህም ኢየሱስ ክርስቶስ አማናዊ የዘላለም መብል እንደሆነ ሲያጠይቅ ነው። በሁለተኛ ደረጃ ላይ የምናገኘው የቤተ ክርስቲያናችን ክፍል መቅደስ ወይም ቅድስተ ቅዱሳን የሚባል ይሆናል ማለት ነው። ይህም ክፍል የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም የሚፈተትበት መንበር ታቦት የሚገኝበት ክፍል ነው። ይህ ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳን ስራውን የፈጸመበት የቀራንዮ ምሳሌ ነው። በሶስተኛ ደረጃ ላይ የምናገኘው የቤተ ክርስቲያናችን ክፍል ቅድስት የሚባል ነው። የሚገኘውም በመቅደስና በቅኔ ማህሌት መካከል ነው። በዚህም ከሐዲስ ኪዳን መልእክት ወንጌል ይነበብበታል። ተከተለው አለው። ፊልጶስም ፈጥኖ ደርሶ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው። ፊልጶስም እንግዲህ የምታነበውን ታውቀዋለህን አለው። ዲያቆናት ምስባክን ይሰብኩበታል።